ሰላም ሰላም እንዴት ናችሁ? ስሜ ስንታየሁ ንጉስ እባላለሁ ለማታውቁኝ ማለት ነው። እንግዲህ አዲስ ዩቱብ ጀምረናል ማለት ነው። በዚህ የዩቱብ ቻናል እንግዲህ ብዙ ነገሮችን አብረን የምናይ ይሆናል ማለት ነው። ለመጀመሪያ ወደ ዩቱብ ቻናላችን እንኳን ደህና መጣችሁ ማለት እፈልጋለሁ። ደግሞ ሰብስክራይብ አድርጋችሁ ፋሚሊ መሆናችሁን እንዳትረሱ ማለት ነው። እንግዲህ በዩቱብ ቻናላችን ብዙ ነገሮችን አብረን የምናይ ይሆናል። ዛሬ ጀስት እንደ ኢንትሮዳክሽን ነው የምናየው ማለት ነው። እንደ ኢንትሮዳክሽን ማየት የፈለግኩበት ምክንያት ዋናው ምክንያት ምንድን ነው? እንግዲህ ዩቱባችን ምንድን ነው የሚይዘው ምን ኒች ነው የሚለውን በደንብ ለማየት ነው ማለት ነው። እሱን በደንብ የምናይ ይሆናል ማለት ነው። እንግዲህ ዩቱባችን ስለ ፐርሰናል ዴቨሎፕመንት ያወራል፣ ስለ ፊሎሶፊ፣ ስለ ሳይኮሎጂ፣ ስለ ሂደን ሴኩሪቲ ኦፍ ዘ ወርልድ ወይ ደግሞ ደርከን ትሩዝ ይሉታል ይሄንን ማለት ነው። ሂደን ሴኩሪቲ ኦፍ ዘ ወርልድ የሚለውን እሱም በደንብ የምናይ ይሆናል አብረን ማለት ነው። እንግዲህ ስለ ፐርሰናል ዴቨሎፕመንት ሲወራ ብዙ ነገር ይነሳል። ባይዞ ስለ አይምሮ ማውራት አለ፣ ስለ ማይንድ ማውራት አለ፣ ስለ ሀቢታችን እንዴት ዴቨሎፕ እናደርጋለን የሚለውን ብዙ ነገር ስለያዘ እሱን ኢንዲቴል የምናይ ይሆናል። ስለ ፊሎሶፊ ፊሎሶፊ ማለት ምንድን ነው? ሳይኮሎጂ እና ፐርሰናል ዴቨሎፕመንት ይገናኛል። ይሄ ማንም ሰው የሚያውቀው ማለት ነው። እንደዛውም ደግሞ ሂደን ሴኩሪቲ ኦፍ ዘ ወርልድ ስንል ወይ ደግሞ ደርከን ትሩዝ ይሉታል። ይሄንን ሴኩሪቲ ነው ባይዞ ሴኳር ነው ስል አብዛኛው ሰው አያውቅም ማለት አይደለም፣ ግን ቢያውቅም የሚረዳበት ወይ ይለያል ማለት ነው። እንግዲህ ብዙ ሰው የተለያየ ሀሳብ ሊኖረው ይችላል። እውነትም አንተ የምታወራው ሴኩሪቲ ከሆነ ወይ ደግሞ ሂደን የሆነ የተደበቀ ነገር ከሆነ አንተ እንዴት ማወቅ ቻልክ የሚለው ነገር ሊነሳ ይችላል። እሱን ደግሞ በደንብ የምናየው ይሆናል። ጀስት እነኚህ ነገሮች ሂደን ሆኖ ሳይሆን ግን የምንረዳበት ወይ ሊለይ ይችላል ማለት ነው። የምርም ራሱን መረዳት የሚፈልግ ወርልድን ወይ ደግሞ ዩኒቨርስን መረዳት የሚፈልግ ፕላስ ደግሞ ውስጥ ያለውን የተደበቀ እምቅ ኃይል ተረድቶ ራሱን ህይወቱን መለወጥ የሚፈልግ ራይት ፕሌስ ነው ማለት ነው። ይሄኛው እዚህ ቦታ ማለት ነው። ይሄንን በደንብ የምናይበት ይሆናል። እንግዲህ ቻናሉ የተከፈተበት ዋናው ምክንያት እንግዲህ የሰው ህይወትን ሼፕ ማድረግ ነው። ሼፕ ማድረግም ብቻ ሳይሆን ጀስት እዚህ ቻናል ላይ የምናወራው ነገር ምንድን ነው? ስለ ሪያሊቲ ነው። ባይዞ ስለ ፐርሰናል ዴቨሎፕመንት ስናወራ ሪያሊቲ፣ ስለ ሳይኮሎጂ ስናወራ ሪያሊቲ፣ ስለ ፊሎሶፊ ሪያሊቲ ነው እንጂ ጀስት ስለ ፐርሰናል ዴቨሎፕመንት ስናወራ ብቻ አይምሯችን እንዲህ ነው የሚሰራው፣ ህይወትን እንደዚህ ብታደርግ እንዲህ ህይወት ይለወጣል የሚለው ነገር አናወራም ማለት ነው። እዚህ ግን ጀስት ሪያሊቲውን ስለ ፐርሰናል ዴቨሎፕመንት ስናወራ ስለ አይምሮ ስለ ማይንድ ማውራታችን አይቀርም። አይምሮ እንዴት ነው የሚሰራው የሚለውን ማየታችን አይቀርም። ያኔ እንግዲህ የምናወራው ሪያሊቲ ነው። ሪያሊቲ ደግሞ ሰው ይቀበላል። ባይዞ ስላችሁ ወደዳችሁም ጠላችሁም መቀበላችሁ የማይቀር ነው ሪያሊቲ ማለት ነው። እሱን በደንብ እናያለን ማለት ነው። እንደዚያም ፐርሰናል ግሮዝ እንድንሆን ሁማን ሳይኮሎጂ ምንድን ነው የሚለውን በደንብ የምናይበት ይሆናል። ፊሎሶፊ፣ ሳይንስ ስፔሻሊ አባውት ሜታፊዚክስ ብዙ ሰው የማይጠይቀው ማለት ነው ወይ ደግሞ የማይታወቅ አባውት ስለ ሜታፊዚክስ ዓለምን እየተቆጣጠረ ያለው እንደዚያውም ደግሞ ስለ ኳንተም መካኒክስም እዛ ውስጥ በደንብ እናያለን ማለት ነው። ዛሬ እንግዲህ እንዳልኳችሁ እንደ ኢንትሮዳክሽን ነው። እንደ ኔክስት ቪዲዮ ኢንዲቴል ስለ ማይንድ ሴት የሚለውን በደንብ እናያለን ማለት ነው። እንግዲህ ሃይላይት ስናይ እንግዲህ ፐርሰናል ዴቨሎፕመንት ማለት ኢትስ ኖት ሞቲቬሽን ባይ ዘ ዌይ ኢትስ ኖት ፖዚቲቭ ሞቲቬሽን። ፐርሰናል ዴቨሎፕመንት ማለት ኢትስ ኖት ሞቲቬሽን። አሁንም ደግሞ የማወራው ማለት ነው አብዛኛው ሰው እንግዲህ ስፔሻሊ ኢትዮጵያ ውስጥ ፐርሰናል ዴቨሎፕመንት ሲባል ስለ ሞቲቬሽን ነው የሚያስበው ማለት ነው። ግን ፐርሰናል ዴቨሎፕመንት ማለት የተደበቀ የአእምሮ ክፍላቸው ወይ ደግሞ ሰብኮንሽስ ማይንድን መረዳት ማለት ነው። ፐርሰናል ዴቨሎፕመንት ማለት ነው። ሞቲቬሽን ሊያስፈልግም ይችላል፣ እንደየሰው ነው ባይዞ ሊያስፈልግም ይችላል።
ጀስት እኔ አምናለሁ ሞቲቬሽን ያስፈልጋል ብዬ አምናለሁ። ሞቲቬሽን ባይኖር ሰው መኖርም አይችልም ብዬ ነው የማስበው። ምክንያቱም አብዛኛው ሰው ምን ይላል? ኢትዮጵያ ውስጥ ሞቲቬሽን አያስፈልግም። እኛ ያለንበት ሌቭል ወይ ደግሞ ስታተስ ራሱ ሞቲቬት ሊያደርገን ይችላል። ዊች ሚንስ ዛት ዋንስ ሞቲቬሽን ባይ ዘ ዌይ። ሶ ፐርሰናል ዴቨሎፕመንት ማለት ፕሮሰስ ነው ባይ ዘ ዌይ። ዘ ፕሮሰስ ኦፍ ቼንጂንግ አወር ቢሊፍ ሃቢት፣ እንደዛውም ደግሞ በሂቨራችን የምንቀይርበት ፕሮሰስ ነው ማለት ነው። እነኛ አሁን ያልኳቸው ነገሮች በህይወታችን ማኒፌስት የሚሆኑ ነገሮች ናቸው። እንደዛውም ደግሞ ስለምንድን ነው የሚያጠናው ወይ ደግሞ ፐርሰናል ዴቨሎፕመንት ስንል ስለምንድን ነው የሚይዘው? ሃው አወር ማይንድስ ወርክ፣ አይምሮአችን እንዴት ነው የሚሰራው? ብዙ ሰው እንግዲህ ብዙ ነገር እንዴት እንደሚሰራ እናውቃለን። ስልካችን እንዴት እንደሚሰራ እናውቃለን። እንደዚያም ደግሞ ፒሲ፣ ቲቪ እንዴት እንደሚሰራ ማንም ሰው ያውቃል። ባይዞ ግን ትልቁ ጥያቄ ሰው መጠየቅ ያለበት አይምሮአችን እንዴት ነው የሚሰራው? እንደ ሶፍትዌር ነው ባይዞ አይምሮአችን ማለት ነው። ሀቢት እንዴት ነው የሚገነባው? የእኛ ዲሲፕሊን በየቀኑ የምናደርጋቸው ዲሲፕሊኖች እንዴት ወደ አይደንቲቲ ይቀየራሉ የሚለውን በደንብ የምናይ ይሆናል ማለት ነው። እሱ እንደዚያውም ደግሞ ቲንኪንግ ፓተርናቸው ወይ ደግሞ እኛ የምናስብበት ወይ እንዴት ለሰክሰስ ተጽዕኖ ይፈጥራል፣ እንደዚያውም ደግሞ እንዴት ለፌይለር ሊዳርግ ይችላል የሚለውን የምናይበት ፖይንት ይሆናል ማለት ነው። እንደዚያውም ደግሞ ሃው ቱ አንሎክ ክላሪቲ ኮንፊደንስ እንደ ፐርፐስ የሚለው ይይዛል ማለት ነው። እንግዲህ ዋናው ነገር እዚህ ጋር ቅድምም እንዳልኩት ቻናሉ የሚይዘው ኢትስ ኖት ኦንሊ ጊቪንግ ፒቲ አድቫይስ ብቻ አይደለም። ባይዞ ፕራክቲካል የሆነ ነገርም እናያለን። ብዙ ሰው የማይረዳው ማለት ነው። አብዛኛው አሁን ሶሻል ሚዲያ ላይ የሚናፈስ ዝም ብለው ሞቲቬሽን ምናምን ማውራት ብቻ ሳይሆን ጀስት ሳይኮሎጂካል የሆነ ፕራክቲስም የምናይበት ይሆናል ማለት ነው። እንደዚያውም ደግሞ ሳይኮሎጂ ነው ባይዞ ሳይኮሎጂ ይገናኛል ማለት ነው። ሳይኮሎጂ ማለት እንግዲህ ራስን ኩዌሽን ማድረግ ነው። የኛ አይምሮ እንደዚያውም ደግሞ አቲቱዳችን እንዴት ነው የሚገነባው የሚለውን ራሳችንን ኩዌሽን ማድረግ ነው ማለት ነው። እንግዲህ ሳይኮሎጂ ለብዙ ነገር ይጠቅማል። ብዙ ጥያቄዎችን እንድንመልስ ያደርጋል ማለት ነው። ለምሳሌ የሰው ልጅ እንዴት ነው የሚያስበው? እንደዚያውም ደግሞ በላይፍ ወይ ደግሞ በህይወት ሰው እያወቀም ቢሆን ባያቅ ለምንድን ነው ተመሳሳይ ሚስቴክ የሚፈጥረው? ባይዞ በህይወት ለምን ስህተት ይፈጥራል? እንደዚያውም ደግሞ ኢሞሽናችን ማለት ነው እንዴት ነው በሂቨራችንን ኮንትሮል የሚያደርገው የሚለውን የምናይበት ይሆናል። እንደዚያውም ደግሞ ኦልድ ብሊቮች እንዴት ነው ሪፕሮግራም የሚደረገው? እንግዲህ ፐርሰናል ዴቨሎፕመንት ላይ በደንብ እናየዋለን። እሱን ስላችሁ አይምሮአችን የሚገነባው ባይዞ እኛ ወይ ህፃን ሆነን በማናውቀው በፋሚሊ ሊሆን ይችላል፣ በሪሊጅን፣ በኤንቫይሮንመንት አይምሮአችን ዴቨሎፕ ይደረጋል። ዳት ዋን ኦልድ ብሊቭ ባይዞ ልጅ ሆነን ብዙ የሚነገረን ነገሮች አሉ። ያን ነገር አሁን ላይ ለህይወታችን ሊጠቅሙም ይችላሉ፣ ላይጠቅሙም ይችላሉ። ያን ነገር ደግሞ መቀየር አለብን። ስንቀይር ግን ዝም ብሎ የሚቀየር ነገር አይደለም፣ ቴክኒካሊ ነው የምንቀይረው ማለት ነው። ሰው እንዴት ነው ኦልድ ብሊፋችንን የምንቀይረው የሚለውን ኩዌሽን እንድናደርግ ፓርት ኦፍ ሳይኮሎጂ ይነግረናል ማለት ነው። እንግዲህ ሳይኮሎጂ ስናይ ሞደርን ሳይኮሎጂ እናያለን። ኮግኒቲቭ ሳይንስ ምንድን ነው? ቢሄቪየራል ስተዲ፣ እንደዚያውም ደግሞ ሜንታል ፓተርን የሚለውን ሜንታል ፓተርን እንግዲህ ማለት እንግዲህ ሁማን አክሽንን ሼፕ የሚያደርግ ማለት ነው። እናያለን። እንደዚያውም ደግሞ ሌላው ፊሎሶፊ ነው። ዋትስ ፊሎሶፊ? እንግዲህ ብዙ ፊሎሶፈሮች አሉ አለማችን ላይ ነው ማለት ነው። ሰው ፊሎሶፊ ባይዞ ሰርችንግ ፎር ትሩዝ ወይ ደግሞ እውነትን መፈለግ ማለት ነው። ወይ ደግሞ ፊሎሶፊ ዘ ፋውንዴሽን ኦፍ ኦል ናውሎጂ። ብዙ ጥያቄዎች ይጠይቀናል። ፊሎሶፊም ባይዞ ፊሎሶፊ ኩዌሽን ነው በቃ፣ ወይ ደግሞ ትሩዝም መፈለግ ነው። ለምሳሌ ሁ አማይ እኔ ማን ነኝ? ይሄ ባይዞ ቀላል ጥያቄ አይደለም። በህይወታችን መመለስ ያለብን ጥያቄ ነው። ባይዞ እኔ ማን ነኝ ስል
ሰው ራሱን ለመፈለግ ባይዞ በአንድ ቀን በሁለት ቀን ራሱን ማግኘት አይችልም። ሰው አይ ቲንክ ስናወራው ወይ ደግሞ ቀላል ሊሆን ይችላል፣ በት ቀላል አይደለም። ሁአማ እኔ ማን ነኝ? እኔ ስሜ ስንታየው ከሆንኩ ስንታየው የሚገለጽበት ማንነት ምንድን ነው? ባይዞ በፊሎሶፊ ማለት ነው። ሰው አንተ ማነህ ሲባል ስሙን የሚናገር ሰው ይኖራል። ሶ ሁአማ የሚለው ቢያንስ ከ3 ከ4 ከ5 ዓመት በላይ ሊፈጅ ይችላል ይህን ጥያቄ ለመመለስ ማለት ነው። እኔ ህይወቴ ውስጥ ያጋጠመኝ ነገር ስላየው ማለት ነው። ሆያም ሂር ባይዞ እኔ ለምንድን ነኝ እዚህ ያለሁት? ዋት ደ ሚኒንግ ኦፍ ላይፍ? የህይወት ትርጉም ምንድን ነው? ለምንድን ነው የምኖረው? ለምስ ተወለድኩኝ? የሚሉ ጥያቄዎች በፊሎሶፊ ነው ማለት ነው። ጥሩ ነገር ማለት ምንድን ነው? መጥፎ ነገር ማለት ምንድን ነው? ፍሪደም ምንድን ነው የሚለውን በደንብ እናያለን። ይሄንን ግን የምናየው ዝም ብሎ ቲዎሪ እኛ ባሰብነው ምናምን ሳይሆን ብዙ ፊሎሶፈሮች ብዙ ሳይንቲስቶች ያወሩበት ሶሳይቲ እንዴት ዴቨሎፕ እንደተደረገ የሚያወሩበት ዊዝ ኤቪደንስ ነው የምናወራው ማለት ነው። እንግዲህ ብዙ ሳይንቲስቶች አሉ እዚህ ዓለም ላይ ብዙ ፊሎሶፊዎች ማለት ነው። ለምሳሌ አጎስት ኮምት ደ ፋዘር ኦፍ ፖዚቲቪዝም። አጎስት ኮምት እንግዲህ ምንድን ነው የሚያወራው? ስለ ሶሳይቲ ነው። ይሄ የኔ ዲፓርትመንትም ስለሆነ ባይዞ በደንብ ነው ያጠናሁት ማለት ነው። አጎስት ኮምት ሶሳይቲ በ3 ስቴጅ ነው የሚካፈለው ነው ብሎ ነው የሚያምነው። ዊች ሚንስ ሶሳይቲ እንዴት ዴቨሎፕ እንደሚደረግ ያወራል ማለት ነው። ይሄንን አጎስት ኮምት ደ ፋዘር ኦፍ ፖዚቲቪዝም የሚለው ሶሳይቲ እንዴት ዴቨሎፕ እንደተደረገ የሚያወራ ከሆነ ከኛ ጋር ኮኔክት ያደርጋል፣ ከህይወታችን ጋር ኮኔክት ያደርጋል ማለት ነው። እሱን ደግሞ ኢንዲቴል በኔክስት ቪዲዮ እናያለን ማለት ነው። 3 ስቴጅ ኦፍ ሶሳይቲ እናያለን። እንደዚያም ደግሞ ኒኮላ ቴስላን እንግዲህ የማያውቅ ሰው አለ ብዬ አላስብም። ስለ ብዙ ነገር ነው የሚያወራው። ባይዞ በዓለማችን ትልቁ አይኪው ያለው ሰው ኒኮላ ቴስላ ነው ብለው ነው የሚታሰበው። እስካሁን የምታሰበው ብቻ ሳይሆን ነው የእሱ በጣም ትልቅ አይኪው አለው። እንግዲህ ኒኮላ ቴስላ እንደው ምን ይላል? if you want to find the secret of the world, think in terms of energy, vibration and frequency ይላል። ምንድነው እነኚህ ነገሮች የሚለውን እናያለን ዲቴል ማለት ነው። ትሩዝን ነው የምናየው፣ ሪያሊቲን ነው የምናየው ማለት ነው። አልበርት ኢንስታይን ብዙ ሰው ያውቀዋል። አልበርት ኢንስታይን ስለ ስፔስ እና ስለ ታይም we will see that ማለት ነው። we will not study philosophy as theory ባይ ዝም ብለን እንደ ቲዮሪ ብቻ አንጠቀመውም። ስለ አጎስት ኮምት ስናወራ፣ ስለ ኒኮላ ቴስላ ስናወራ፣ ስለ አልበርት ኢንስታይን ስናወራ ከዛ ውስጥ ለእኛ የሚጠቅሙ ነገሮች ምንድን ነው የሚለውን ጀስት ህይወታችን ላይ የሆነ ዲሲሽን እንድንወስን ወይ ደግሞ ፐርሰናል ግሮውዝ ለእኛ ለህይወታችን የሚጠቅማሉ ብለን የምናስባቸውን ነገሮች ከዛ እንወስዳለን ማለት ነው። ሌላው እንግዲህ ሜታፊዚክስ ነው። ሜታፊዚክስ ማለት ባይዞ ብዙ ሊነሳበት የሚችል ኮንሰፕት ነው። ባይዞ ስለ ሜታፊዚክስ ሲወራ ማለት ነው። ሰው ዓለም እንግዲህ በሁለት ፌዝ ነው የምትገረጸው ማለት ነው። ዊች ሚንስ የሚታይ ዓለም አለ፣ የማይታይ ዓለም ላይ አለ ማለት ነው። የምናይ ማለት በየቀኑ የምንኖርበት ጀስት ሪያሊቲ የምናይበት ማለት ነው። ሶ ሜታፊዚክስ ግን ምንድን ነው የሚያጠናው? እዚህ ጋር ዲፐር ስትራክቸር ኦፍ ሪያሊቲ ወይ ደግሞ የተደበቁ ነገሮችን የምናይበት ነው ማለት ነው። እኛ የማናውቀው ብዙ ኢንፍሉዌንስ የሚያደርጉን አሉ። ባይዞ ህይወታችን ላይ ኢንፍሉዌንስ የሚያደርጉ አባውት ኮንሽስነስ፣ ኤነርጂ ምንድን ነው፣ ኢንቱዊሽን፣ ዩኒቨርስ አለው፣ ደሪስ ዩኒቨርስ አለው፣ ባይዞ ዩኒቨርስ አለው አለ። እነኚህን ነገሮች እኛ የማናውቀው ትምህርት ቤቱ የማያስተምረን፣ ዩኒቨርሲቲ የማያስተምረን ነገር በደንብ እናያለን ማለት ነው። ዊች ሚንስ በቀላሉ ስለ ሜታፊዚክስ ስናወራ ዳንሲንግ ፎርስ ነው ባይዞ የማይታይ ፎርስ ግን ደግሞ ህይወታችንን ሼፕ የሚያደርገው ማለት ነው። እዚህ ላይም ስናወራ እንግዲህ
ብዙ ነገሮችን እንወስዳለን። መኒ ትሬድ፣ ትራዲሽናል ሂንዱይዝም፣ ቡዲዝም፣ አሰንት አፍሪካን ዊዝደም አንድ ሞደርን ስፒሪቹዋል ሙቭመንት ስፔሻሊ ሞደርን ስፒሪቹዋል ሙቭመንት ስላችሁ አሁን እንግዲህ ዓለማችን እየተቆጣጠረ ያለው ነገር ነው። ኢትዮጵያ ውስጥም ይሄ ነገር በደንብ አለ። ግን ይሄ ነገር ጥሩ ነው መጥፎ ነው አንልም። እኛ ሪያሊቲ ነው የምናወራው። ከዚያ ደግሞ የሚጠቅሙንን ነገሮች እንወዳለን። ስለ አሸንት ቡዲዝም፣ ሂንዱይዝም ባይዞ ኢትስ ደ ሪሊጅን ናቸው። ስለ ሃይማኖትም እናነሳለን ባይዞ ዊች ሚንስ ቡዲዝም አሁን ብዙ ሰው እንግዲህ ቡዲዝም ኢስ ኖት ሪሊጅን ብሎ ስቲል ነው የሚከራከርበት ሳይንቲስቶች አሉ። ቡዲዝም ማለት ነው ቡዲዝም ኢዝ አይ ቲንክ ቡዲዝም ኢዝ ፊሎሶፊ ኦር ሳይንስ ብለው የሚያምኑ ሰዎችም አሉ። እሱ እንዴት ነው የሆነው የሚለውን ደግሞ በደንብ እናያለን። ቡዲስቶች ባይዞ በብዙ ነገር አያምኑም። እሱን በደንብ የምናየው ይሆናል። የሚያምኑት እነሱ በአእምሮአቸው ነው ወይ ደግሞ ቲንኪንግ ፓተርንም ማለት ነው። እሱም በደንብ የምናይ ይሆናል ማለት ነው። ሌላው ሳይንስ ነው። ሳይንስ ኤቪደንስ፣ ሎጂክ እንደ ዲስከቨሪ የሚለውን በደንብ እናያለን። ሳይንስ እንግዲህ ትልቁ እኛ ሳይንስ የምንጠቀምበት ምክንያት ምንድን ነው? ዊዝ ኤቪደንስ ነው። በቃ ከኤቪደንስ ጋር ስለሚያቀርብልን ነው። እንግዲህ ሀው ብሬን ወርክ ስንል ከኤቪደንስ ጋር ነው ባይዙ። እንደዚያውም ደግሞ ሀው ደ ዩኒቨርሲቲ ስትራክቸር፣ ዓለም እንዴት ነው ስትራክቸር የተደረገችው፣ ኤነርጂ እንዴት ነው ሙቭ የሚያደርገው። ባይዞ እነኚህ ነገሮች በጣም ቀላል ነገር ይመስላሉ፣ ግን አይደለም። ስለ ኢነርጂ ሲነሳ ስለ ብዙ ነገር ነው የሚነሳው። ባይዞ ህይወታችን ላይ እንዴት ላይፋችን ሼፕ እንደሚያደርጉ ማለት ነው። ስለ ዩኒቨርስ ለው ዴሪስ ዩኒቨርስ ነው ባይዞ። እዚህ ጋር እንዴት ነው የምናየው? ሳይንስን ዊዝ ፊሎሶፊን ዊዝ ሜታፊዚክስ እንዴት ነው ህይወታችን ውስጥ መጥቶ ኢንፍሉዌንስ የሚያደርጉን የሚለውን በደንብ እናያለን። እንደዚያም ደግሞ መጀመሪያ ላይ እንዳልኳችሁ ወርልድ ሂደን ሴኩሪቲ ኦር ፋክት፣ ይሄ ባይዞ እንዳልኳችሁ ሴኩሪቲ ነው። ሴኩሪቲ ወይ ሂደን ፋክት ነው ስላችሁ የሆነ ሎጂካል ነገር ይጠይቃል ማለት ነው። እዚህ ጋር ይህንን ሎጂካል ወይ ደግሞ ሂደን ፋክት ለማግኘት ማለት ነው ብዙ ነገር ይሄ ነገር ሂደን ፋክት ኦር ደግሞ በሚታወቀው ሳይንቲስቶች እንዴት ነው የሚያምኑት? ደርከን ትሩዝ ብሎ ነው የሚያምኑት። ይሄ ነገር አንዳንዴም ለማውራትም ሊከብድ ይችላል። አንዳንዴም ደግሞ የሚያወራ ሰው ራሱ እዚህ ኢትዮጵያ ላይ እኔም ብዙ ያስተዋልኩት ነገር ሄት የሚደረግበት ፖይንት አለ። እሱን እንግዲህ እኛ ሪያሊቲ ነው የምናየው ብለናል። ሀው ሶሳይቲ አር ፎርምድ፣ ይሄ ባይዞ ሂደ ሴኩሪቲ ጋር የሚካተት ነገር ነው። ምክንያቱም ቅድም እንዳልኳችሁ ፊሎሶፊ ኢስ ዘ አስኪንግ ፎር ትሩዝ ብለናል። እዛ ውስጥ ደግሞ ብዙ ፊሎሶፈሮችን እናያለን። ስለ አጎስት ኮምጣ በሶሳይቲ ማውራቱ አይቀርም ስላችሁ ያውራ ሪያሊቲ ማለት ነው። ሶሳይቲን በሶስት ስቴጅ ስለሚከፍ ማለት ነው። ያን እንግዲህ ሀው ሶሳይቲ አር ፎርምድ የሚለው በሂደን ሴኩሪቲ ይኖራል ማለት ነው። ሀው ብሊፍ ሲስተም ኮንትሮል አውል በሂቨር፣ እንደዚያውም ደግሞ አሸንት ካልቸሮች እንዴት ዩኒቨርስን እንዴት ነው አንደርስታንድ የሚያደርጉት። እንደዚያውም ደግሞ ሞደርን ሳይንስ እና ኦልድ ስፒሪቹዋል ፕሪንሲፕሎች እንዴት ዩኒቨርስ ያዩታል ወይ ደግሞ እንዴት ነው ዲፋይን የሚያደርጉት የሚለው እናያለን። እንግዲህ እዚህ ጋር ስናይ ዋር ኖት ሂር ፎር ኮንስፓይረንሲ ቲዮሪ ባይዞ፣ እኛ የትንም ቲዮሪ ልንቃወም ምናምን አይደለም፣ ግን ዊአር ሂር ፎር ናውሌጅ ሪል ኤቪደንስ ቤዝድ ፊሎሶፊ እንደ ሳይኮሎጂ ኢንሳይት፣ እሱን ነው የምናየው ማለት ነው። ጀነራሊ እንግዲህ በደንብ የምናይበት በዚህ ቻናል ብዙ ሰውንም የሚያስተምር ስለ ማይንድ ሴት እናያለን። ሁማን በኢቨር እንዴት ዴቨሎፕ ይደረጋል፣ ዩኒቨርስ አለው፣ አሰንት ዊዝደም፣ ሞደርን ሳይንስ፣ ስፒሪቹዋል ግሮዝ፣ ላይፍ ስትራቴጂ፣ ሂደን ትሩዝ። each video will take on idea on explain it deeply። ባይዜ የኛ ቪዲዮ እንዴት ነው የሚሆነው?
ዲቴል ነው የምናወራው። ብዙ ነገሮች ሜቢ ላይገባችሁ ይችላሉ። አሁን የመጀመሪያ ሰዓት ላይ ምናምን ዲቴል ዲፕሊ እናየዋለን። ከዛ ደግሞ ሲምፕልም እናደርጋለን ስላችሁ ዲቴል ነው ግን ሲምፕል ነው። እንደዚያውም ደግሞ ፓወርፉል ነው ለሚረዳ ሰው ማለት ነው። በደንብ ይህን ዲቴል ለሚረዳ ሰው በደንብ የሚጠቅም ነገር ነው ማለት ነው። ብዙ ሰው እንግዲህ ላያወጣም ይችላል ይሄን ሪያሊቲ፣ ምክንያቱም ብዙዎች ወደ ገንዘብ ይቀይሩታል። እኛም ደግሞ ጀስት ብዙ አመት አፕላይ ያረኩት ህይወቴ ላይ ከዛ ብዙ ነገር ያጠናሁበት ነው ማለት ነው። እዚህ ጋር ማውራው የምርም ማደግ የሚፈልግ በህይወቱ የሆነ ነገር መቀየር የሚፈልግ ጆርኒያችን ጆይን አድርገው ሰብስክራይብ አድርገው ፋሚሊ ሆኖ ራሱን መቀየር ይችላል ማለት ነው። ሶ እንግዲህ ለምንድን ነው ይሄ ነገር የተነሳው? ባይዞ ሰው ሁሉ አሁን ስለ ፐርሰናል ዴቨሎፕመንት፣ ስለ ሳይኮሎጂ፣ ስለ ማይንድ ሴት ምናምን የሚያወራው ባይዞ ለምን እንደሆነ ታውቃላችሁ? ለምንድን ነው ፐርሰናል ዴቨሎፕመንት ብሎ የሚወራው? ለምንድን ነው ስለ አእምሮ የሚወራው? ባይዞ ምክንያቱም ሁሉም ነገር የሚጀምረው ከአእምሮ ስለሆነ ነው። ባይዞ ደስታ የምታገኘው ከአእምሮ ነው። ባይዞ ምክንያቱም ብዙ ሀብት ያላቸው ደስታን የማያገኙ አሉ። ኢቭን እንኳን ላይፋችን ሁሉም ነገር የሚጀምረው ከአእምሮ ነው። ባይዞ የሰው ልጅ ደግሞ ትልቅ ፓወር አለው። አይ ብሊቭ ኢን ማይሰልፍ በዚህ አምናለሁ። እኔ በራሴም አምናለሁ፣ በዚህ ፖይንትም አምናለሁ ስላችሁ የሰው ልጅ ትልቅ ፓወር እንዳለው ማለት ነው። ሰው አይረዳም እንጂ ይሄ ደግሞ በየትኛውም ነገርም ሲምፕሊፋይ የተደረገ ነገር ስለሆነ ማለት ነው። ስለዚህ አሁን ባለንበት ዓለምም ጦርነትም ይሁን ዘርነትም ይሁን መጀመሪያ የሚጀምረው አእምሮ ውስጥ ነው። ስለዚህ የሰው ልጅ አእምሮ መስራት አለበት። ባይዞ አእምሮውን መረዳት አለበት ሰው። ስለዚህ ይሄንን ኢንዲቴል ሪያሊቲውን እናያለን። ሪያሊቲ ስላችሁ ደግሞ ወደዳችሁም ጠላችሁም ህይወታችሁ ላይ አፕላይ ባታረጉ የማይቀር ነገር ነው ማለት ነው። ስለዚህ እሱም በደንብ እናያለን ማለት ነው። አብረን እንግዲህ ኔክስት ቪዲዮ እስከሚወጣ ድረስ እኔ በጣም ነው የጓጓሁት ማለት ነው። ቪዲዮውን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። ቴንኪው